እንደ አክሱማውያን ውይይታ መልካም ስብና ማለት ለእግዚአብሔር የተመቸ ስብና ነው። በዘይቤው ያገላለጽ ነው ይሄን እንግዲህ የምልህና እኛ ከነሱ ጋር እንግባባለን ብዬ አላስብም። ልቡ ግን እንዴት ነው የነሱ ጥያቄ። እኛ አሁን ያለን የፐርሰናሊቲ ዴፊኒሽን በጣም ሌላ ነው። እኛ አለባበስ ራሱ ትልቅ ቦታ የሰጠነው ሰዎች ነን። አክሱም በጣም ስታወቅበት እንግዲህ ዋናው ነገር አንዱ ታቦተ ጽዮን ነው። ታቦተ ጽዮን መጣች። ህዝቡ እዛ ቦታ ላይ ይችላታል ወይ? ለዓለም የተመቸ ስብና፣ ለፖለቲካ የተመቸ ስብና፣ ለማውራት የተመቸ ስብና፣ ለፎቶ የተመቸ ስብና፣ ለስፖርት የተመቸ ስብና ልንል እንችላለን። እንደው ወይስ ይከሰፋል? መቀሰፊያው ነው የምትሆነው። ከሰሳባ ያወጀችው የዛ ሰዓት ሁለት ነገሮች ላይ ትኩረት ሰጥታ አዋጅ አስነግራለች። ተመቿት፣ ታቦተ ጽዮን መጣለች፣ ሀገራችን ጉድ እንዳትሰሩ ንባካችሁ። አመንዝራነት እንግልና ለመጠበቅ የጋብቻን ክብር ለመጠበቅ ቤተሰብ ስለሆነ መቆም ያለበት መጀመሪያ ማለት ነው። ተሐድሶም ቢለውን ቃል እንደሆነ የሚረዱት በዚያ መልክ ነው። የፀሐይ አምልኮ በነበረባቸው ዘመናት ለምሳሌ ፀሐይ እንዳረጀች ነው የተቆጠረችው። ልክ ክርስቶስ መጥቶ እውነተኛው ፀሐይ መጥቶ ወደሱ አምልኮ የሰው ልጅ ሲዞር ፀሐይ ታደሰች ተባለ። ያው ዝናብ የሌለው ደመና የመሆን ነገር ይመጣል ማለት ነው። ደግ ሰው የታለ የሚለው አይነት ጭንቀት ውስጥ እየገባን ያለንበትና ሰው የሚወዱ ሰዎች አሁንም እግዚአብሔር አላሳጣንም። ማን ወሰደብን ሲባል እንግዲህ ሁሉ ጊዜ መጀመሪያ የራሳችን ድክመት፣ በዚህ ላይ ተጠባው የሰሩ ክፉዎች አሉ። አጋጣሚ አይደለም የመጣው። በጣም የሚመራመሩ ብዙ ክፉዎች አሉ። ቀኝ የተገዛንበት እኛ ጥቁሮች እኮ አንዱ ምክንያት ክፉ መሆናችንን ስላዩብን እኮ ነው። ይሄንንስ እንኳን ረገጥኩት አይገባውም ትላለህ ማለት ነውና አንድን አካል ለመርገጥ ስትፈልግ ባይ ዲዛይን ገብተህ ክፋት። ይሄኛው ፓርቲኩላርሊ እኔ ማወራልህን ቅኔያዊ መጽሐፍ ግን ብዙዎች አያውቁትም ገናና የተመለመሉ ናቸው እነዚህ በውጪ ዜጎች። ጠማማ ባህሪዎችን ለህዝቡ ያስተምሩ ነበር። ለውድቀቷ መንስኤ የሆኑት እንዲህ አይነት ነገሮች ናቸው ብሎ የጻፈው ሰው ተሰርቶብናል ማለት ነው። ክፉ እንድንሆን ተሰርቶብን፣ ጠማሞች እንድንሆን ተሰርቶብናል ማለት ነው። እውነቱን እያወቅን ስለ እውነት እንዳንናገር አሁንማ እንደውም በእነሱ ቁጥጥር ስር ያለን ሁሉ ይመስለኛል፣ ሁሉ ማስተሳሰባችን ማለት ነውና ወደ ምስራቁ ኢትዮጵያ ክፍል ጠቅላላ በረሃ መስሎ ይታየኝ ነበር ባይነ ህሊናዬ። በጣም ነበር ያስገረመኝ። ሰፋፊ ለምለም ቦታዎች ያ ትክክል ነው ብዬ አላስብም። ምክንያቱም መሬት ሲፈለግ ደግሞ ይገኛል እኮ። የሚገርመው ነገር ወይ ለኢንቨስተርም ወይ ለባለስልጣኑ ሲፈለግ አለ መሬት አይጠፋም። ያን መጥቶ ጎብኝቶ የሄደው የካቶሊኮች ቄስ ማለት ነው። እውነት በራሷ ኃይል ስላላት አንተ ስለ እውነት ብዙ መስከራ አያስፈልግም። ኧረ ሊያልቁ ነው ጥበቃ እናርግላቸው ምናምን እያልን በቃ ጥበቃ ራሱ ከፍራፍሬዎች መሀል ራሱ የረሳናቸው ነገሮች አሉ። እኛ የሚቀጥለው ትውልድ ላይ ደግሞ ጊሽጣ የሚባለውን ነገር አሁን ሊረሳ ይችላል። ይህንን የእርሻ ባለሙያዎቹ በደንብ ያውቁታል። ጠቢባን መስለው፣ ምሁራን መስለው፣ ካህናት መስለው ህዝቡ ውስጥ ተመሳስለው ገብተው ባህታውያን ጭምር መስለው ማለት ነው። እኔ እንደው ባጭር ቃል አስቀምጪው ብትለኝ ብዙ ትንታኔ ልንሰጠው እንችላለን። ያው ስለ ፐርሰናሊቲ ከሳይኮሎጂ አንፃር፣ ከስነ ዜጋ ትምህርት አንፃር፣ ከጤናማ ህይወት አንፃር እያልን ከየፊልዱ ብንመጣበት ከህግ ከምን እያልን ብንመጣ ብዙ ትንታኔ ልንሰጥ እንችላለን። ግን እንደ አክሱማውያን ውይይታ መልካም ስብና ማለት ለእግዚአብሔር የተመቸ ስብና ነው። በዛ ነው የሚረዱት። እንግዲህ ያው ያንን የፀሐይ ከተማን ድርሰት ካነበብኩኝ በኋላ አመለካከታቸው ምንድነው የሚለውን ጠለቅ ብሎ ለማየት አንድ ስቴፕ ገባ ብዬ ለማየት ስሞክር ያገኘሁት ነገር ነው። እሺ እነሱ ጥሩ ስብና ብለው የሚያስቡት ለእግዚአብሔር የተመቸ ስብና የሚለውን ነው። ምክንያቱም አሁንኛ ጥሩ ስብና የምንለው ለተለያየ ነገር የተመቸን ስብና ሊሆን ይችላል። ለዓለም የተመቸ ስብና፣ ለፖለቲካ የተመቸ ስብና፣ ለማውራት የተመቸ ስብና፣ ለፎቶ የተመቸ ስብና፣ ለስፖርት የተመቸ ስብና ልንል እንችላለን። ለእግዚአብሔር የተመቸ ስንል ግን ሌላ ነገር ነው እና አክሱማውያን ወይንም ጥንታዊ ኢትዮጵያውያን በክርስትናው እምነት ውስጥ ያሉት ለእግዚአብሔር የተመቸ ካልሆነ በስተቀር የፈለገ ቢስብ ኢምፕረስ አያረጋቸው። ይሄን ሰው ብዙ ሰው ይወደዋል፣ እጅግ በጣም ታዋቂ ነው፣ እጅግ በጣም ሀብታም ነው፣ እጅግ በጣም ምሁር ነው። ልቡ ግን እንዴት ነው የነሱ ጥያቄ። እግዚአብሔርን ይወዳል፣ ለእግዚአብሔር ይመቻል፣ እግዚአብሔር በሱ አድሮ ስራ የሚሰራበት ሰው ነው፣ ለትውልድ መልካም ነገር ማበርከት የሚችል ሰው ነው ወይስ እንዲሁ በምኞት ላይ ሰቅሎን ከዛ በኋላ ምንም የማይጨበ ይሄ ደመና ምንም ዝናብ ያላዘለ ደመና እንደዛ አይነት ሰው ነው ወይንስ ዝናብ የሚያዘንብ ሰው ነው? በዘይቤው ያገላለጽ ነው ይሄን እንግዲህ የምልህና እንደዛ ብለው ስለሚያዩ መልካም ስብናን እንግዲህ እነሱ በዛ መልክ ነው የሚረዱት። ስለዚህ እኛ ከነሱ ጋር እንግባባለን ብዬ አላስብም። ምክንያቱም እኛ አሁን ያለን የፐርሰናሊቲ ዴፊኒሽን በጣም ሌላ ነው። እኛ አለባበስ ራሱ ትልቅ ቦታ የሰጠነው ሰዎች ነን የኛ ትውልድ እና ያ ደግሞ በጣም ትንሹ የመጨረሻው ውጫዊው ነገር ነው እነሱ ከነሱ እይታ አንፃር እና
በጣም ስነ ልቦናችን አመለካከታችን ይለያያል። አሁን እንግዲህ በአክሱም በጣም ስታወቅበት እንግዲህ ዋናው ነገር አንዱ ታቦተ ጽዮን ነው። ታቦተ ጽዮን መጣች። ህዝቡ እዛ ቦታ ላይ ይችላታል ወይ? እቺን ታቦት ያኖራታል ወይ? ይቀበላታል ወይ? እንደው ወይስ ይቀሰፋል? መቀሰፊያው ነው የምትሆነው። አሁን ስብና ማለት እንግዲህ ለእግዚአብሔር የተመቸ ማለት ታቦተ ጽዮን መጣ የሱ ማደሪያ የምትሆንበት ህዝብ፣ ማደሪያዋ የሚሆንላት ህዝብ፣ መሐላቸው ልትኖርበት የምትችል አይነት ህዝብ ሆኖ መገኘት ይችላል ወይ ብለው አሁን ያንን ጥያቄ እንግዲህ በዛ ወቅት ጠይቀዋል። እና አሁን በዛ ሰዓት እንግዲህ አንድ ትልቅ ጥያቄ ነው። አረ ወገኖቼ እንግዲህ ንግስተ ሳባ ያወጀችው የዛ ሰዓት ሁለት ነገሮች ላይ ትኩረት ሰጥታ አዋጅ አስነግራለች። ባዕድ አምልኮና አመንዝራነት፣ ዝሙት። እነዚህ ነገሮች ከመሐላችሁ አውጡት። አሁን ልባችሁን አቅኑ፣ መልካም ሰው ሁኑ እያለች ነው እንግዲህ አይደለ? ተመቿት፣ ታቦተ ጽዮን መጣለች ሀገራችን፣ ጉድ እንዳትሰሩን ባካችሁ፣ ተመችታችሁት ለእግዚአብሔር ኑሩ የሚል ነገር እንግዲህ የመጀመሪያው አዋጅ እንግዲህ እኔ ባጭር ቃል ዝም ብዬ ያስቀመጥኩት እንጂ ያው ብዙ ዝርዝሮች አሉትና እንደዛ ተብሎ ነው የተነገረው። ስለዚህ መልካም ስብዕና ማለት ለእግዚአብሔር የተመቸ ብለው ነው ኢትዮጵያውያን የሚተረጉሙት። አሁን እንዳልኩ መጀመሪያ ባዕድ አምልኮ እና አመንዝራነት፣ ድንግልናን አለመጠበቅ፣ የጋብቻን ክብር አለመጠበቅ፣ ቤተሰብ ስለሆነ መቆም ያለበት መጀመሪያ ማለት ነው። ይሄን አጥፉ መጀመሪያ የሚል አዋጅ ነው የተነገራቸውና ተሐድሶ የሚለውን ቃል እንደውም የሚረዱት በዚያ መልክ ነው። የህብረተሰብ ተሐድሶ፣ የመንግስት ተሐድሶ፣ የሃይማኖት ተሐድሶ ምናምን የሚባለው ይሄን ነገር ማጥፋት ነው እንጂ ሌላ ነገር የለውም። ምንም የምትቀይረው ዶግማ ምናምን የለም። በዛ መልክ ህብረተሰቡን ማስተካከል ላይ ትኩረት ይሰጡበት ነበር በጣም። እና አሁን እንግዲህ እኔ እንጃ እንግዲህ አሁን ይሄንን ስታየው መልካም ስብዕና መልካም አሁን የእግዚአብሔርን ራሱ አነጋገሩን አሁን ስነ ፍጥረት ላይ እስቲ አስታውሰው። ሰማይና ምድርን ፈጥሮ ወይንም አበቦችን ፈጥሮ እንስሳትን ፈጥሮ ሰውንም ፈጥሮ ሊሆን ይችላል። ይህ መልካም ነው አለ ይላል አይደለ? የሱን ዓላማ ነው የሚሰሩት ማለት ነው። አሁን ፀሐይን ፈጠራት። ጠዋት በምስራቅ ትወጣለች፣ ማታ በምዕራብ ትገባለች፣ ፍጥረቱን ታሞቃለች፣ ታሳድጋለች፣ ኃይል ትሰጣለች። እንደዚህ የሱን ስራ ነው እየሰራች ያለችው። የራሴን ስራ ለስራ ብላ አታስብም ፀሐይ። የፈለገ ብናደንቃት ለሊት አትመጣም አይደል? ለምሳሌ የፈለገ ብንወዳት ለሊት አትመጣም። እሱ ነቅነቅ የለ እሱ እንዳዘዛት ነው የምትሰራው። ለሱ ተመችታለች ማለት ነው። መንገዷን አትቀይርም፣ ምን አትልም። የፀሐይ አምልኮ በነበረባቸው ዘመናት ለምሳሌ ፀሐይ እንዳረጀች ነው የተቆጠረችው። አመለኳት፣ በስማም አረጀች ማለት ነው። እኛ አሁን በተቃራኒው ነው የምንረዳው አይደል? አሁን አንድ ሰው በጣም ፌመስ ሲሆን በቃ ስብዕናውን ሰው ሲወድለት ምናምን የዚህ ሰው ይሄ ሰውዬ ይመቸኛል የሚል ሰው ብዙ ሰው ሲኖር ያ ሰው በጣም ሰክሲድ እያደረገ ሊመስለን ይችላል። ግን እያረጀ ነው፣ ያ ሰው እያስረጀ ነው። እንዴት ነው ነገሩ? በዛኛው ሳይ ልክ ክርስቶስ መጥቶ እውነተኛው ፀሐይ መጥቶ ወደሱ አምልኮ የሰው ልጅ ሲዞር ፀሐይ ታደሰች ተባለ። ወደ እውነተኛው ፀሐይ ሄደላታ ሰው በቃ አለቀ። አሁን ትክክለኛ የተፈጥሮ ቦታዋን አገኘች። እሷም አምላኳን ታውቃለች በስነ ፍጥረት አይደል? ስለዚህ ይሄ መልካም የሚለውን ነገር የምንተረጉመው ሁልጊዜም በኢትዮጵያውያኑ እይታ ከሆነ ለፈጣሪ የተመቸ እሱ ላስበው ዓላማ የሚለውን ነገር ነው እንጂ ለራሱ የተመቸ ወይም ደግሞ የኛ የስኬት ትርጉም ምንም እንለው ነገር የሆነ ድረስ ነው የሚወስደን፣ የሆነ ኃይል ነው የሚሰጠን። ከሆነ ጊዜ በኋላ ግን ወደ እውነተኛው ነገር መምጣት ካልቻልን በስተቀር ተቋርጦ ይቀራል። ወይም ይሄ ነገር ትክክል አይደለም ማለት ነው፣ የተነሳውበት ፍልስፍና ትክክል አይደለም ወይም እንደዚህ ወይም እንደዛ ብለን ያው ዝናብ የሌለው ደመና የመሆን ነገር ይመጣል ማለት ነው። በጣም ተሸርሽሯል ዛሬ እንደምናውቀው ማለት ከባድ ነው። ሁላችንም የምናውቀው ነገር ነው። አሁን የራሳችን ወገን ነው፣ እኛው ራሳችን ነን፣ እርስ በራሳችን ነው ጠባያችን አይግባባም። አሁን የከፋው በዳር ሀገር ላይ እየተፈጸመ ስላለው ነገር ስለ ጦርነቱ ስለምኑ ስለመገዳደሉ እሱን ትተው ራሱ አጠገብ ለአጠገብ የምንኖርበት እንደ ስራ ባልደረባ እንደ ጓደኛ እንደ ጎረቤት የምንኖርበት መንገድ በራሱ ሁሌም የራስን ጥቅም ብቻ የማስቀደም ነገር እየሆነ መጥቷል። ይሄ ሁሉም ሰው የሚያውቀው ነገር ነውና የታለ ደግ ሰው የታለ የሚለው አይነት ጭንቀት ውስጥ እየገባን ያለንበትና እንዴ ባሰብን እንደኛ መልካም ነበርን ስንባል የነበርን ሰዎች ከሌላው ከሁሉም እኮ ባስነ የምንልበት ሁኔታ ነው ያለው። ያ ማለት ደግሞ በጣም ኔጌቲቭ ነገርም ደግሞ ፔይንት ማድረግ አልፈልግም። የሚገርሙ በጣም የዋ በጣም የሚገርሙ በጣም ሰፊ ልብ ያላቸው ለሰው የሚያዝኑ ሰው የሚወዱ ሰዎች አሁንም እግዚአብሔር አላሳጣንም አሉ። ትልቅ ሰዎች ናቸው እነሱ ለብቻቸው ብዙ ሰው ናቸው። እንደዛ አይነት ሰዎች አንድ ሲኖር ራሱ አንድ ቦታ ላይ ብዙ ነገሮችን ይሸፍንልናልና
ግን አሁን ያስብና የተሸረሸረ መጥቷል ምንም ጥያቄ የለው ማን ወሰደብን ሲባል እንግዲህ ሁሉ ጊዜ መጀመሪያ የራሳችን ድክመት አለ ብዙ በዚህ ላይ ተጠባው የሰሩ ክፉዎች አሉ አጋጣሚ አይደለም የመጣው አሁን ይሄንን ነው በደንብ ማወቅ ያለብን ባይ ዲዛይን ነው የመጣው የክፉ ሰው ስብዕና ተጠባውበት መጀመሪያ ሰይጣን ነው ከዛ በኋላ እሱም ያማክራቸው ደግሞ አሉ እንዴት አድርገው አንድን ሰው ከመልካምነቱ እንደሚያስወጡት በጣም የሚመራመሩ ብዙ ክፉዎች አሉ ብዙ ክፉዎች አሉ ምክንያቱም እንደዛ አድርገህ ካጣመምከው በኋላ ወደ ፈለግከው አቅጣጫ ለመንዳት ይመቻላ አንዳንድ ጊዜ አሁን አንድን ሰው የዋህ ሰውን ለምሳሌ ለመጉዳት ትንሽ የሚከለክል ነገር አለ የዋህ ነው ሰው ላይ አይደርስም እኔ ለምንነካዋለሁ ትላለህ አይደል ትንሽ ክፋት ካገኘህበት ግን አይሱም እንደሌላው ነው በቃ እኔ ልሄድና እንደፈለኩ ላድርገው ትላለህ ድፍረት ይሰጣል ስለዚህ ሰውን ማጣመም በራሱ ሄዶ ለመጉዳት ድፍረት የሚሰጣቸው ወገኖች አሉ ቅኝ ለመግዛት ድፍረት የሚሰጣቸው ቅኝ እኮ የተገዛንበት እኮ አንዱ እንደ አፍሪካውያን ሳወራን እኛ ኢትዮጵያውያን ማለት አይደለም ግን ቅኝ የተገዛንበት እኛ ጥቁሮች እኮ አንዱ ምክንያት ክፉ መሆናችንን ስላዩብን እኮ ነው ከዛ መልካም ነገር ሲያዩብን ይደነግጣሉ ግፍ ሰርተናል ማለት ነው ይላሉ ልክ ፈክፋስ ሲያዩብን ደግሞ እንኳን ገዛናቸው ይላሉ ምክንያቱም በቃ አይቆጭም ይሄንንስ እንኳን ረገጥኩት አይገባውም ትላለህ ማለት ነውና አንድን አካል ለመርገጥ ስትፈልግ ባይ ዲዛይን ገብተ ክፋት በክፋት ባህሪው ማበላሸት አለበት ያ ደግሞ ኢትዮጵያ ላይ ተሰርቶበታል እኔ አንድ መጽሐፍ አለ ያው አጋጣሚ ከዚህ በፊትም የሆነ ኢንተርቪው ላይ ርዕሱን ሳልጠቅስ እንዲሁ ተናግሬዋለሁ አወጣዋለሁ ብዬ የማስብ ስለ ደራሲው እንግሊዛዊ ደራሲ ነው ቶማስ ሞር አይደለም ሌላ ነው ግን በዩቶፒያ መንፈስ ኢትዮጵያን ገምግሟት እየወደቀች ያለችባቸውን መስመሮች አጥንቶ የጻፈበት አንድ መጽሐፍ አለ የሰውየው ሌሎች ስራዎች አንዳንድ ኢትዮጵያውያን ደራሲዎች ያውቋቸዋል ስለሌሎች ስራዎቹ ብዙ ተብሏል ይሄኛው ፓርቲኩላርሊ እኔ ማወራልህን ቅኔያዊ መጽሐፍ ግን ብዙዎች አያውቁትም ገናና አወጣዋለሁ የሆነ ሰዓት ላይ ብዬ ደግሞ አስባለሁ እሱንም ጊዜው ሲደርስ ተራው ሲደርስ እና እዛ ላይ አንድ በጣም የሚገርመኝ ነገር ምን የሚል ነገር አለ እንዴት አድርገው ጠቢባን መስለው ምሁራን መስለው ካህናት መስለው ህዝቡ ውስጥ ተመሳስለው ገብተው ባህታውያን ጭምር መስለው ማለት ነው የተመለመሉ ናቸው እነዚህ በውጪ ዜጎች ድሮ እኮ ነው ከ200 ከ300 ከ400 ዓመት በፊት ተመልምለው በውጪ ዜጎች ገብተው በራሳቸው በኢትዮጵያውያን መሃል ሆነው ጠማማ ባህሪዎችን ለህዝቡ ያስተምሩ ነበር ለምሳሌ ብዙ ዝርዝሮች አሉ ሁሉ ጊዜ የሚገርመኝ ተዝም ይለኝ እውነት በራሷ ኃይል ስላላት አንተ ስለ እውነት ብዙ መመስከር አያስፈልግም የሚል አንድ ፍልስፍና ጠብ ያደርጉለት ነበር ለህዝቡ ሴት እኮ ይሉታል ማለት ነው ሴቶች እኮ እንደዚህ ናቸው ትንሽ ዱላ ትፈልጋለች ረገጥ ካላረካት ይሉታል ማለት ነው ህፃናት እኮ ፊት ከሰጣቸው ጥሩ አይደለም ብዙ ጊዜ ህፃናት ጋር ማሳለፍ የለ እሱን እዛ አለ ለሴቶቹ ተውላቸውና አንተ ጦርነት ላይ እንደዚህ በርታ ጠብ ያረጉለታል ማለት ነውና እነዚህ ክፉዎች ሰርተውበታል ባይ ዲዛይን ነው በጣም ነው የተገረምኩት ያን መጽሐፍ አግኝቼ ባነበብኩበት ሰዓት ለውድቀቷ መንስኤ የሆኑት እንዲህ አይነት ነገሮች ናቸው ብሎ ነው የጻፈው ሰውየው ኢትዮጵያን በግልጽ አልጠቀሳትም እንደ ልብ ወለድ አድርጎ ነው የጻፈው እና ተሰርቶብናል ማለት ነው ክፉ እንድንሆን ተሰርቶብን ጠማሞች እንድንሆን ተሰርቶብናል ማለት ነው እውነቱን እያወቅን ስለ እውነት እንዳንናገር ወይም ደግሞ ምን አገባኝ እንድንል እንዲህ አይነት ነገሮች እየተዘሩብን ነው የመጡት ደግሞ ከላይ ነው የያዟቸው ህዝቡ ጋር አይደለም የመጡት ከላይ ካህናቱ ጋር ይሰማሉ ተብለው ወይ መሪዎች ወይ መሳፍንቶች ወይ ባላባቶቹ ጋር ወይ በቃ ያገር ሽማግሌዎቹ ጋር እንዲህ ነው ገባ እያሉ መጥፎ ነገር ሲሰጧቸው የነበሩት ማለት ነው እንግዲህና በዛ መልክ ተሸርሽረን እንግዲህ አሁን ላለንበት ምን ሆነን ነው ግን የድሮዎቹ ሰዎች እኮ አንመስልም አይ መሐል የቆመውን እንመርምራ መሐል ላይ ያቋረጠብን ማን ነው ከዛ በኋላ እነሱን ደግሞ እንዴት አሁንም እኮ ያሉ እኮ አሁንም እንደውም በእነሱ ቁጥጥር ስር ያለን ሁሉ ይመስለኛል ሁሉ ማስተሳሰባችን ማለት ነውና ያንን በደንብ ትሬስ አድርገን እየነቀልን ማውጣት መቻል አለብን ብዬ ነው ማምነው በርግጥ አሁንም ያለን ነገር ጥሩ ነው ቀላል አይደለም በጣም ብዙ እኔ የሚገርም ነገር ዝም ብሎ እንዲሁ በስነ ልቦና ወይንም ባይነ ህሊናዬ ምስላቸው ነገሮች ነበሩ ድሮ ልጆኜ ዝም ብሎ ኢትዮጵያ ካርታ ተስሎ ሎላንድ ሃይላንድ እንደዚህ ከፍ ያሉ ቦታዎች ዝቅተኛ ቦታዎች በረሃማ ቦታዎች እየተባለ አለ አይደለም አፕና ወደ ምስራቁ ኢትዮጵያ ክፍል ጠቅላላ በረሃ መስሎ ይታየኝ ነበር ባይነ ህሊናዬ ለምን ካርታ ሲሰራና ስናየው
በጣም ሲምፕሊፋይ አድርጎ ነው የሚያሳየን የሚበዛውን ያሳየን ይሆናል እንጂ አክቹአሊ ያለውን ሁሉንም ዝርዝር ሊያሳየን አይችልም በአንድ ገጽ ካርታ ላይ ብዙ ነገር ልታይ አትችልም እና አይምሮዬ ውስጥ ተስሏል በቃ በረሃ ነው ብዬ ከዛ የሆነ ጊዜ ወደ ምስራቁ በደንብ አልፈን ካረርም አልፈን በደንብ አድርገን ምስራቁን ተጉዘን አየነውና ብዙ ለምለም ቦታዎች አሉ በጣም ነበር ያስገረመኝ ሰፋፊ ለምለም ቦታዎች ብዙ አሉ እና አይነ ህሊናችንም ውስጥ የተቀመጠ ነገር አለ ካለው ችግር አንፃር እንዲቀመጥም የተፈለገ ነገር አለ የሀገሪቱን ስፋቷን ሀብቷን መጠኗን እንዳናይ ወይም ደግሞ ቢኖርም የሚችለን እንዳይመስለን caring capacity የሚባለው ነገር ይሄ አሁን ህዝቡ በስተዋል በቃ ሀገሪቱ መሬት አይችለውም ምርቱ አይበቃውም እንደዚህ ነው እንደዛ ነው ሲባል really ብለን ያልጠየቅንባቸው አንዳንድ ነገሮችና ዝም ብለን እንደወረደ ይሄን ነገር አምነን ከዛ ወደ ማዳበሪያ GMO ወረ በቃ ብለን የተደነጋገጥንበት ነገር ውስጥ የገባንበት ሁኔታ አለ ያ ትክክል ነው ብዬ አላስብም ምክንያቱም መሬት ሲፈለግ ደግሞ ይገኛል እኮ የሚገርመው ነገር ወይ ለኢንቨስተርም ወይ ለባለስልጣኑ ሲፈለግ አለ መሬት አይጠፋም እና ምንድነው ታዲያ እንዴት ነው ነገሩ ስንል ትንሽ ግራ እንጋባለን እና የፀሐይ ከተማ ላይ የተጠቀሰው የሚገርምህ ነገር አሁን የፀሐይ ከተማ ላይ እንደውም እንደ ልብ ወለድ ተደርጎ ተጽፏል ራሱ ኢትዮጵያን ጠቅሰው የጻፉትና ፍራንሲስኮ አልቫሬስ በ15ኛው ክፍለ ዘመን ኢትዮጵያን መጥቶ ጎብኝቶ የሄደው የካቶሊኮች ቄስ ማለት ነው እሱ አሁን የጻፈው መጽሐፍ ላይ የተጠቀሱት ነገሮች የሚገርሙ ናቸው በቃ የአዋፋቱ ብዛት የዱር አራዊቱ ብዛት በጣም ለማግኘትና ለማየት ቀላል የሆኑ እንስሳት ብሎ የሚጠቅሳቸው እኮ አሁን አረ ሊያልቁ ነው ጥበቃ እናርግላቸው ምናምን ይያልን በቃ ጥብቅ ደኖች ይኖሩ እንደዚህ ይያልን ያለንባቸው ነገሮች ናቸውና የአዝርዕቱ ራሳቸው የሚዘሩት እህሎች አይነት የፍራፍሬዎቹ አይነት ሲያነሳ የሚገርም የጠፉ ብዙ ነገሮች ሁሉ አሉ የተረሱ በቃ ይረሳናቸው እንደ ፍራፍሬ ማለት ነው እኔ አሁን ስለ ተለዩ ጽዋት ምናምን አይደለም የተለየ ኃይል ስላላቸው ምናምን የጥበብ ጽዋት ምናምን አይደለም ራሱ ከፍራፍሬዎች ማር ራሱ የረሳናቸው ነገሮች አሉ አሁን እንግዲህ አይ ዶንት ኖ እኛ የሚቀጥለው ትውልድ ላይ ደግሞ ጊሽጣ የሚባለው ነገር አሁን ሊረሳ ይችላል ጊሽጣ ምንድነው ስላሉኝ ቅርብ ጊዜ ገዝቼ ስገባ ቤቴ ይሄ ደግሞ ምንድነው ያሉኝ አሉና እሱም እንግዲህ ሊረሳ ይችላል እንደዚህ አንድ እያለ እየተረሳ በቃ ትንሽ ነገሮች ብቻ እየቀሩን ይመጡትና ያንን ብዛት አሁን እንግዲህ የዛሬ 400 500 አመት በዛ ያህል ብዛት የሚገርም ወይን ይተክሉ ነበር ይላል በጣም ብዙ ወይን እርሻ አላቸው ብዙ ዘቢብ አላቸው ያመርታሉ እንደዚህ አሁን እያስመጣን ነው የሚባለው እንግዲህ እርግጠኛ አይደለሁም ግን እሰማለሁኝ በከፊል ቢያንስ እናስመጣለን ይመስለኛልና ያ ሁሉ ምርታማነት አሁን የቴደ ሲባል አንደኛ ነገር በርግጥ ብዙ ያው የህዝብ ቁጥር ሲጨምር ብዙ ስንጠቀመው እንትን የማለት ነገር አለ የተፈጥሮ ኃይል ትንሽ የመድከም ነገርና ገዛ ይመፈልግ ነገር አለ ያ ደግሞ ሪፕሌኒሽ የሚሆን ነገር ነው አሁን የሰው ልጅ ሲያመው ሲደክመው ይተኛል ከዛ ጥሩ ነገር ሲበላ ተመልሶ ይነሳል ተፈጥሮም እንደዛው ናትና ይሄንን የእርሻ ባለሙያዎቹ በደንብ ያውቁታል ትራዲሽናል ፋርመሮቹም ያውቁታል ከዛ ውጪ ደግሞ እኛም ራሳችን አሁን እስቲ ያስባውን የሰሜኑ የኢትዮጵያ ክፍል ስንት ቦምብ እንደወረደበት ስንት ጊዜ እንደነደደ ስንት ጊዜ እንደተቃጠለ እንደው በዝች ከአብዮቱ በኋላ እንኳን ብለህ ታስበው ያ ነገር ተፈጥሮን የማዛባት ኃይል አለው ምክንያቱም ተፈጥሯዊ የእንጨት እሳት ብቻ አይደለም እያወራን ያለነው ኬሚካል ባሩዱ ምን የቦምቡ የምናም እርሳሱ ይሄ ሁሉ ነገር ተፈጥሮስ ምን አይነት ቀውስ ሊያመጣ እንደሚችል አሁንም የተቆሰን ነው አሁንምና ስለዚህ አሁን ይሄንን ስናየው ድሮ እንደዚህ ነበረ እኮ እንዲህ አይነት ቦታ ሰሜኑ ላይ አሁን ትግራይ ላይ በጣም በረሃ ነው ይባላል ብዙ ቦታው ላይና ለምለም ነበር ያ ቦታ ሲባል ለማሰብ እስኪ ከብደን ድረስ ይርቅብናል ግን አዎ ብዙ አቅም የነበራቸው ቦታዎች ናቸው ኢትዮጵያ ውስጥ ያሉት ለምለም ቦታዎችና አሁን መልሶ ማግኘት እንዴት ይቻላል ሲባል እኔ አንዱ እንግዲህ እዚህ ጋር አሁን ቅድም ያልኩ ነገር አለ ህሊናችን ውስጥ ያለው ነገር ተፈጥሮ ላይ አመኔታ እንዳይኖረን ያለን ነገር ላይ አመኔታ እንዳይኖረን ሁሉ ያደረገ ነገር አለ የሪስቶሬሽን ነገር ሳይሆን በቃ ያለቀለት ያለ ነገር ላይ ያለን መስሎ እንዲሰማን የሚያደርግ አይነት ዳያሎግም አለ ሪስቶር ማድረግ ግን ትችላላችሁ የሚለውን አይነት ነገር ስነ ልቦናችን ውስጥ የሚያሰርጽ መሆን አለበት አሁን በዛ ደረጃ በደንብ ስትመረምረው የሆነ ከላይ የምናወራው ሌላ ነው ከስር ደግሞ አክሽናችን ደግሞ የሚያሳየው ነገር ሌላ ነው እዚህ ውስጥ እኔ በሰፊው መግባት አልችልም ባለሙያዎቹ ያወሩበት ስለ እርሻ ጉዳይ ምናምንና ግን የማይገጣጠሙ ብዙ ነገሮች አሉ
እንደ ፖሊሲ ስታወራ እንደ ፕራክቲስ ስታይ እሺ እዚህ ጋር ምን እየተደረገ ነው እሺ እዛ ጋር ምንድነው ስትል ግራ ያጋባሃልና እንደው ስለ ሀገርህ ራሱ ለልጆች ለመንገር እንኳን ስትፈልግ ረሃብ ለምንድነው ኢትዮጵያን የሚያጠቃት ሲሉ እንደው የሆነ ነገር እንኳን ለነሱ በትክክለኛ ነገር አይምሯቸው ውስጥ መቅረጽ ስላለበት የምትመልስላቸው ነገር ራሱ እነሱን ሁሉ እንዳያምታታቸው እየፈራ አንዳንዴ ምን ብለ እንደምትመልስ እንኳን ግራ የሚገባ አይነት ሁኔታ ይፈጠራል ለምን ምን ሰራው ነገር የተወናባበደ ስለሆነና በዛ በኩል ነው እንግዲህ ብዙ የተጠቃንበት አንዱ ነገር ግን እዚህ ላይ ደግሞ ምንም አይነት ድርድር አልነበራቸውም የፀሐይ ከተማ ሰዎች አክሱማውያን የጥንት ኢትዮጵያውያን እርሻ ላይ ስተት መስራት አይፈልጉም ነበር ይሄ ነገራቸው በጣም አሁን ተመልሶ እንደስነ ልቦና ራሱ በሚይዘው በጣም ደስ የሚለይ ነገር ተፈጥሮ ላይ ምርት ላይ የእርሻ ስራ ላይ እንደዚህ አይነት ነገሮች ላይ ምንም ድርድር ያልነበራቸው ህብረተሰቦች ናቸውና ያን ይመስላል እንግዲህ